ያ አንድ ጊዜ እኮ በዝረራ 4-5 ዙር ጥየዋለሁ ማሜን ያ ስለላታነሽበት ቃል ካልገባሽበት በስተቀር ደፍሮ አይገባም። በዘጠኝ አንበሳ በሁለት ዩኒቨርስ ምናምን በልጫለሁ። ማሜ የማሜ ጊፍተሮች እና የኔ ጊፍተሮች አንድ አይነት ናቸው። ባይዘወይ አንድ ሀቅ ልንገርሽና ማሜ ጊፍተሮች በጣም አሪፍ ጊፍተሮች ናቸው። ቸር ናቸው፣ እንደሱ ቸር ናቸው፣ አሪፍ ጊፍተሮች። ግን ማሚያው ማጭበርበር ሙያ ውስጥ ገባ። በጣም እያሳሰብከኝ ነው። የውድቀትህ መጀመሪያ ከማይሆኑ ልጆች ጋር ሆነ ማህበረሰብ እያጭበረበርክ ነው። አንዴ ታስረ ወጣ፣ ግን ጭራሽ ብሶብህ መጣ። ማሜ እኔ ወድሃለሁ እውነት ማሜ፣ ግን እስቲ ናና እናውራ። ማሜ ሲመረቀን ይመጣል። ምድረ ጨረራም ሊል ይመጣል። ጨረራም አይወቢ ብዛታቸው 10 ስንት ናቸው? ያም ይመጣል 4 ነን፣ ግን 4ታችንንም አይምሯችን እንትና ተመካክረን 50 ሺህ ያስገባል ይላል። ያኛው ይመጣል። ለዛም አንድ ሰው ከመሃል አይነቃም። 4 ሰው ተወያይቶ ሸሚዞት 50 ሺህ ብር ያለውን ይልካል። ሪከርዱን እንስማውና እናወጣለን። ብዙ ነገር እናወጣበታለን። ቆይ እንስማው እንደው ቆይ ወደዚህ ላይ ጌታም እንዲሰማ ቆይ ብሎክ አድል አድርገው እንትን ማስታወቂያ ፍሪ ላይ እንዴ ለነገሩ ረጅም ሪከርድ አይደለም፣ ናይስ ነው። እንደዚህ ተንዛዛለም ይቀዱት። እስቲ ማሜ እሱ የሰውየው ሪከርድ ሲያሰማዩት ሰው እንደሆንኩኝ አታውቅኝም። አንተ የምታውቅኝ እንደዚህ ስናወራ ነው። ገባ? ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም አልኩ እኮ ፖሊስ ጣቢያ እዛው ሄድክበት ፖሊስ ጣቢያ እዛው ነው። እናንተ ግን ማሜ በአንድ ጊዜ ፊቱ ጣሳ አልመሰለም። ለዛውም የሺሚሪሪ ጣሳን የመሰልከው ማሜ በሰላም ነው። በጣም እንትን አለ። የጠላ ቤት ላይ ጣሳ ማስገባ ምን አይነት አቅም እንዳለኝ ደግሞ አሳያለሁ። ልጅ እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ የኔን ብር በልተህ የምተኛ ይመስልሃል? ማሜ ጥረ ግሬ ያመጣው አስመሰለ። ጆሮ ቆራርጠ ቅንድብ ላጭተን ያመጣው ሌላ ብድር ሰውዬ እኔ እኮ በዱዓ አጠፋለሁ ይላል። ግን መማማሪያ መሆን አለበት። ገባ? አንተ ከአይሲስ ጋር ራሱ ግንኙነት ሳይኖር አይቀርም። ኧረ ተው ስሙን አትጥራለ። እቺ ውሸት ነች። እሺ ቀጥል። እውነት ለዚህ ተባባሪ ናችሁ እኮ እውነት ከሆነ ታውቃለህ። አለማም ወንጀለኛ ሰርታት በላ ከፈለክ የሆነ መልካለህ ምናምን ነገር ገባ? ይሄን ያሳደገውን ፂም በመቆረጥ ምናምን ጌም አገጥምም እንዴ? እንደኔ አትጫወትም? አትፈነካከትም? አሁን እንደዚህ አይነት ንግግር የሚናገረው 1 ሚሊዮን የበላውን ሰውዬ ነው። ለ1 ሚሊዮን እንደዚህ አይነት ንግግር በቂ ነው? እናቴ ተውት እንዴ! ተው እንጂ ማሜ አዘጋጃቸው እኮ ነው። እንደዚህ እንሰዳደብ ሪከርዱን አሰማለሁ ተባብለው እኮ ነው። ስማ ለ1 ሚሊዮን እንደዚህ ነው የምትናገረው? ሞፈርና ቀንበር ይዘህ ነው እንጂ አባ እንዴ! አሁን ይሄ ሪከርድ ይቀመጣል። ይሄ ያንተ ላይፍ ነው። ነገ ልጅ ያድጋል። ገባ? ነገ ልጅ ሲያድግ ምን ልታስተምረው ነው? ምን ሊማር ነው ከዚህ? ጀስት ዚስ ኢዝ ዩር ላይፍ። ይሄ ያንተ ላይፍ ነው፣ ያንተ ህይወት ነው። ገባ? 1 ብርም የተቀበልከው 1 ሚሊዮንም የተቀበልከው 500 ሺህ ይህም ሴቱ ወንዱ ሁሉ መጥቶ እንደዚህ ሲናገር አያሳፍረን? ግን አንተ ራሱ ምን አይነት የሆነ እባብነት ነው? እናቶችን ቢሰርቅ ምናምን ኖሮ እባብነት ይባላል። እናንተን ነው የሰረቀው። ሌባ ከሌባ ነው እኮ። አንቺም አራዳ እኔም አራዳ ምን አጣላን? በሰው በረንዳ ይላል አባ አይደል? ያ እንደ ተረካሽነት ነው። በዳይ ተኝቶ ሲያድር ተበዳይ አይተኛም። ኦኬ ሌሊት ከምሽቱ 9 ሰዓት አባቴ ሌሊት ነው የሚቆምበት። አንተ በልተሃል፣ አግበስብሰሃል፣ በላኸው።
ገባ በሐራም ብር የተገነባ ሰውነት መጨረሻው የጀሃነም ማቀጣጠያ ነው የሚሆነው። ውርደት ነው የሰው ሀቅ ይሄው ነው እኮ መጨረሻው። ጉድ ነው እኮ ወረበል ካባ ጌታ አንተም እየጠጣ ዲጄም እየጠጣ እኔ እንደዚህ ያጃጃለኝ በዚህ ምድር ላይ ዱንያ ላይ እጅግ በጣም አለ የሚባል አራዳ ኢትዮጵያ ካላት ምርጥ አራዳ አንዱ ነኝ። እመኑ ኢትዮጵያ ካላት አራዳ አንደኛው ነኝ ያለ ገንደገራ ነው ሆነ ተገኘ እኮ ገንደገራ አራዳ አለ እንዴ? ኧረ ማሜ ገባች። ከጆን ዳንኤል እንትን እንዳትቀበለው አንበሳውን እኔ እሰጥሃለሁ ምናምን አለኝ። መጀመሪያ ጋር በጣም ነው የተደመምኩበት። እንዴ ለወንድሙ እግር ኳስ በልቼ 3 አንበሳ በቃ 3 አንበሳ እንዳሰጥ አንድ ይበቃል። በቃ ይሄን ለጆን ዳንኤል ካሰብክለት እኔም ችግር የለውም አልኩት። በዚህ በኩል በያ ሲለን ብሮ አልኩት። ጊፍት አላለ አንድ ቀን ፍላወር ስጡኝ ያቀምኩ አንድ አበባ እኔ ቤት በያ ያራድዬ ልጅ ማሚ እኮ በጣም ነው የምትመችኝ በእናትሽ አለኝ። መጀመሪያ ሲጀምር የድሮ የሚያስቁ እንትኖች ቪዲዮች ሼር አድርግልኝ ይሻለኝ። እኔ አባቴ የሚያስቀውንም የማያስቀውንም የሚያስለቅሰውንም ማሚ አንድ ቀንም ሜምበር እንኳን ሆኖ የማያውቁ ሰውዬ አበባ እንኳን ሰጥቶ የማያውቁ ሰውዬ እኔ ታዝናናኛለህ ሲል ድሮ ቻርሊ ቻፕሊ የመሰልክበትን ጊዜ ቪዲዮ ላይ ትልክለታለህ። ያንተ አላማ የጆንን ጊፍተር መውሰድ ማማለል ነበረብህ። እያሻፈድከው ነበረ ማለት ወደ አንተ ልታረገው ያንተ ጊፍተር ልታረገው what is it was ምን ነበር ያንተ ፖይንት? ምን ነበር ፖይንት? ይሄ ሁላ ምንም ነገር ሳያደርግልህ ሆይ ይሄን ሁላ ጊዜ ሉስ ታደርጋለህ። ልክ እሱ ሲገባ ወደ ማሳቅ ትሄዳለህ። ፊቴን ሁላ ቀያይራለሁ አልክ። ምን ነበር ፐርፐዝ? የጆኒን ጊፍተር መውሰድ ነው። አልጠግባይ ሲተፋ ያድራል። ትተፋል የሆነ ትተፋ ችግርም ቢሆን ትተፋታለህ። 1 ሚሊዮን እንኳን አልሰጠህም ብዬ ልክለታለሁ። በቃ በኢሞጂ ሲስቅ ራሱ 3 መስመር 4 መስመር ነው የሚስቀው። አላህ ምስክሬ ነው። በጣም ነው የሚስቀው። በቃ ምንም ተሳቀልኝ ብዬ አባቴ ልክለታለሁ። ሼር ዝም ብዬ ይሄ ሪከርደሮች የሚለቁትን ከዛ እኔ ምልሽ በያ ለጆን ዳንኤል ትንከረውሽ ያለኝ አረ ምን ነገረኝ ነው ምስጥር በስሎኛል። አረ ችግር የለም እንትን አካውንት ሳንቲም አለው አለኝ። አረ አለው አልኩት። እንዲህ ነው አልኩት። የፈጠነ አረ አለው አልኩት። ከዛ ውሸት እዚህ ጋር አስቀይስና ደግሞ በመሀል ወሬ ያመጣል። እኔ ደስ የሚለኝ ከአንተ ምን እንደሆነ ታውቃለህ አለኝ። ምኞት አለኝ። አንደኛ ስምህ ፕሬዚዳንት ማሜ ላይ ትልቅ ነገር ነው የምትመኘው። ቀስቀስ ብሎ ነው የሚያወራው ምናምን በቃ ትሰምጣለህ። ገባ እና መርቀነ ነበር ተል ብዬ መርቀኝ ሰውዬ ምን ሆነሃል መርቀነ ነበር ይባላል። ዋለይኩም ሰላም እንደሚል እና እንትን በጣም ነው የሳለዋል። ይሄ ምርቃና የእውነት የበደልነው ነው እንዴ? በመሀል አካውንት ገንዘብ አለው ይለዋል። አዎ ይለዋል። በምን ምክንያት ነው የሚጠይቀው? ማለት ደግሞ ትልቅ ብር ማዘዋወር ትችላለህ ሲል እኔም ፕሬዝዳንት አይደለም ይለዋል። ማለት ምን ያህል ብር ማዘዋወር እንደሚችል ነው የሚጠይቀው። ገብቶሃል ወይ ጉድ። አንተ የሚመቸኝ በጣም አለኝና ስምሽ ራሱ የትልቅ ሰው ስም ነው ፕሬዝዳንት ማሜ። ልብሽ ደስ ይለኛል። ከፍ አደረገኝ ማለት ነው። አዎ እናየው ዝም ብዬ ነው እኮ ምናምን ስለው ደግሞም ላምበርጊኒ ሸለምኩሽ አለኝ። በቃ አልገባኝም ነበር። ያው ላምበርጊኒ ትላለህ። በቃ ሰጥቻለሁ። እንትን አደረገው እኮ እንቆቅልሽ ሀገር ስጨኝ በቃ አበባ አደረገው እኮ እንቆቅልሽ ሰጥቻለሁ። እንትንን ሸለምኩሽ ማለት አልገባኝ። ላምበርጊኒ በቃ ተሰጥተዋል። እንትን ሰጥቻለሁ። እንትን የለም ታምራት ገለታው መሰለኝ እኮ አይስወር ታምራት ገለታው ይሄ ፓስተሮች የሉ
በቃ አሜሪካ ገብታል እኮ ወይ ይላል። ተሰናበት ህዝቡን ተሰነባበት ይባባሉ ይል ረማም ያራዳችን ነው አልገባኝም። አረ ምናምን ነገር ማለት ወይ ጌታ ያው ሳይኮሎጂው ቀስ እያለ አይደለ ፍልቅ የሚለው እንግዲህ ይሄ ልጅ በዚህ ልክ የአንድ ጊፍት እንኳን አንድ አበባ እንኳን ሳይሰጠው 1 ሚሊዮን አምኖ ሲሰጠው እንግዲህ የጆ ዳንኤል ጊፍተር ስለሆነ ስለሚያየው አምኖ ነው መቼስ 1 ሚሊዮን ለዚህ ግለሰብ ቀላል ምንም ነው ብሎ ነው ጊፍተር ስለሆነ ማለት ነው። ጆ ዳንኤልም በጣም ብዙ ብር ምን ያህል 2 ሚሊዮን ብር ቢሰጠው ነው 3 ሚሊዮን ብር ቢሰጠው ነው አምኖ 1 ሚሊዮን ብር እስከመስጠት ለዚህ ሰው 1 ሚሊዮን ተራ ስለሆነ አያጭበረብረኝም ብሎ አስቦ ምን ያህል ሚሊዮን ብሮች ከዚህ በፊት ቢሰጠው ነው ጆ ዳንኤል አምኖ 1 ሚሊዮን ብር የሰጠው። ስለዚህ ጆ ዳንኤል 1 ሚሊዮን ብር አምኖ ከሰጠው ይሄ ግለሰብ በጊፍተር ለጆ ዳንኤል ከ1 ሚሊዮን ብር በላይ ሰጥቷል ማለት ነው። ስለዚህ ገንዘቡን ነው የወሰደው ማለት እኮ ነው። የሰጠውን መልሶ ነው የወሰደው ማለት ነው። እንደዚህ ራሱ እስከ ዛሬ የሰጠው ኮይን ከ2 ሚሊዮን በላይ መሆን አለበት። ይሄን ያህል ሊያምነው ገብቷል። ሊያምነው ያ ቢያንስ 2 ሚሊዮን ከምናምን። ስለዚህ ይሄ ሰውዬ ትሩሊ ገንዘቡን ነው ማለት ነው ኮሌክት እያደረገ ያለው። ከእያንዳንዳቸው አምጡ ብሎ ገንዘቡን ነው ኮሌክት እያደረገ ያለው። ሌባ አይደለም ማለት ነው። የሰጣቸውን መልሶ ነው የወሰደባቸው። ይመቸው፣ እየሰማ ከሆነ ይመቸው። እንደ ሌባ እኔ በጣም ነው ጭንቅላቱ ማደንቀው ማለት እንዲያውም ሌባው ይመቸው አባቴ። እየሰማ ከሆነ ገንዘብህን ነው የወሰድከው። ላብህን ጠብ አድርገህ ያመጣኸው ላብህን ነው የወሰድከው። ቅንድባቸውን አስላጭተ ከጨረስክ በኋላ ተቀበልካቸው። ማን ነው ግን የልጁ ስም ማን ነው? የሌባው ስም ማን ነው? የሌባው ስም ማን ነው? ምን አልክ? የሌባው ስም ማን ነው? ቅንድባቸውን ሄኖክ ምናምን ይላሉ። ሄኖክ የቱ ሄኖክ? እኔ የማውቃቸው ብዙ ሄኖኮች አሉ። ሄኖክ ምን ማን ነው ስሙ? ጋይስ ሄኖክ ማን ነው? ቅጥል ስሙ ኔክስት ደብሊው ሄኖክ ሲባል እዚህ ጋር ሄኖክ ብቻ ነው። ሄኖክ ስለቀለቀ በኋላ ሚጥሚ ካስለበለበ በኋላ እንደ ጨማሽ ወሰደው ማለት ነው። የሰጣቸው የት ሀገር ነው ያለው? አረ ጀግና ነው። ሊቢያ ነው እሱ ያለው ይላሉ። እንዴ ሊቢያ ተቀምጦ ነው ታዲያ። አይ ትልቅ ሸርፋ ነው። ሄኖክ ኤልያስ ያ ኦኬ ሄኖክ ኤልያስ አወኩት። ኦኬ አወኩት። ለካላችሁ ያራዳል እኔ ለማጥበብ እንዳይሆን ጋይስ ልጅ አለ ግርሚያው ያራዳ ቋንቋ ምናምን ፋራ ነሽ እንዳትባይ ያው እንትን ትያድ ያራድዬ ልጅ ምናምን ስል በቃ እና ላምበርጊኒዋ ያንቺ ናት የሰጠች እኮ 1 ሳምንት ነው እና ለምስት አንድ አይፎን ፕሮማክስ ለአንተም አንድ አይፎን ስልክ ምንድነው ስለ አልትራ ፌመስ አይደለ እንዴ? ምንድነው አልትራ ምትይዘ አለው አይፎን ነው ልክ ነህ እኮ ምናምን ነገር ነው። ቀለስልስ ብዬ እንድድመት ማሜ ማሜ አውዝ ብላ እና ለኒሞናም አንድ አይፎን አለ 3 አይፎን ኦኬ ከቻልኩ ነገ ልካለው። ስማ ምን ትዝ እንዳለኝ ታውቃለህ? ዲጄ እና ጌታ አንዱ ሽማግሌ ባለሀብት ነው እና እንትን እያለ ነው ታሞ ሊናዘዝ ጥሩልኝ አለ ሊናዘዝ። ከዛ ልጆቹ ሰፍ ብሎ ሀብት ሊያከፋፍላቸው መስሏቸው ምናምን የሚያናዝዛቸው ሽማግሌ ምናምን ይዘው መጡ። ከዛ መኪናዎቹን አለ እንዳለ ቤቱን ከላይ ያለውንም ከስር ያለውን ፎቁንም እሺ፣ ወፍጮ ቤቶችን እሺ፣ የእርሻው መኖሪያም ቦታና ምናምን እሺ፣ ጋራዡንም እሺ፣ ለማን ይሁን ሲል ነጭ ቀለም ቀቡልኝ አላቸው። ሁሉ ስሚ እኔ ተመሳሳይ ያውቃለሁ። እሱ ነገር መውረስ ከፈለጋችሁ ቁልፉን ለማን እንደማወርስ እንትኑ ጋር ዛፍ አለ አይደል? አዎ እዛ ዛፉ ስር ቆፍሬ ቀብሬዋለሁ ይላል። እዛ ቆፍ የሚነግር ነጭ ቀለም ነው እኮ የሚያወራው። ላምበርጊኒውንም አይፎኑንም ነጭ ቀለም ገባው። ኧረ ማሜ ነጭ ቀለም ገባ። አይ ማሜ ፊቱ እኮ በአንድ ጊዜ 70 ደረጃ ሆነ።
ማሜ ከቻልክ ከታች ጻፍልኝ። ከዛሬ ጀምሮ እኔ አራዳ ነኝ ብለህ ትናገራለህ። ከታች ጻፍ። ቀጥይ አንቺ። ቅጣት ላይ እንደውም አራዳ አይደለሁም ጀዝባ ነኝ ብሎ እንዲናዘዝ ነው የምናደርገው። አራዳ ካልሆነም መስመጣሽ ይደርሳል። ትቸገራልኩት እምቢ አልኩ እንጂ እኔ እኮ ሸለፈታ እኔ እኮ ፋራ ነኝ። የዓለማችን ቁጥር 1 ፋራ ነኝ። አሁን ከትንሽ ደቂቃ በፊት እኔ አራዳ ነኝ አላለም። ከኢትዮጵያ መጣለት ሀሳቡ ራሱ በሉሉ ልክ ነው እኮ እሱ አርድን ነው የሚመጣውም ዝቅ የሚለው ስታቲስቲክ ትላለህ አባ እመኑ። እኔም ብሎ አራዳ ነው የሚጫወተው እዚህ ሚዲያ እናንተን ሳይ ነው መልክ ስሰራ ነው። እኔ እኮ ፋራ ነኝ ባይዘው። ከዛ ምስቴ ፊት ለፊት ላይ ቁጭ ብላ ቡና እያፈላች ነው። ወላሂ ሁለቴ ደምላች። እኔ እንደ ፊልም ነው የምነግራቸው ይሄን ነገር። ዝም ብላችሁ ተመስጣችሁ ስሙኝ እስኪ። እንደው እዚች ጋር ነው ቁጭ ያልኩት፣ እሷ እዛ ጋር ናት እና ምናምን ነገር ኮራ ብለው ኧረ ችግር የለውም አልኩት። እሺ ምናምን አልኩት። ከዛ እንትን አካውንትክ ሊሚት አይዝህም አይደለ? ሊሚት አይዝህም ማለት የመጀመሪያ ጥያቄ ማለት ሊሚት ማለት በኢትዮጵያ እንትን እስከ 50 ሺህ ነው 60 ሺህ አለ። እንትኑን ይሄ እንደ ቢዝነስ እንትኖች ምን ያህል ታስተላልፋለን ትችላለን? ያ ፕሬዚዳንት ባመኔ እኮ እኛ ጋር እኮ ሊሚት ምናምን ነገር እንትን አይደለም፣ ያለ ገደብ ነው የሚለቀቅልን አልኩ። እንግዲህ ለእኛ ያለ ገደብ የሚለቀው እንግዲህ መንግስት ነው። ሰውዬው ከፍ ከፍ አድርጎ ጣራ ላይ አድርሶኛል። አባት መንግስት መሽተት ጀመርኩ። ሊሚት አይዝም አይዘኝም አልኩት። እንዴ እኛን እኮ አይዝም አልኩ። እኛ ቢዝነስ ራሴ ስክበው ነው እኛን መልክ እንትን ሊሚት አይዘንም አልኩት። ከዛ በኋላ በቃ ምናምን አለና የአካውንቱን ላከና የጠየቀኝ ብር ብነግራችሁ ሰውዬ ታብዳለህ እያልኩ ነው ስለኝ፣ ቆይ እሺ በቃ ችግር የለውም አልኩና ምናምን ስለ ቀስ ብለህ ታስገባለህ ስለኝ ኖ አልኩት። ንገረኝ አልኩት። አካውንት ሞባይል ባንክ ንገረኛ። ሌላ ወሬ ሲያወራ ሁሉ ኖ ንገረኝ ካልነገርከኝ እኔ ተገድጄ ነው። በጣም እንትን ያልከው ማለት ነው። የእሳት ራት ፊሊት ምናምን ካላስገባውልህ ነው እያለ ያለው። ሌላ ወሬ እንኳን እንዳይቀይስም ለምኜው ነው የሰጠሁት። ይላል ሰውዬ ላምበርጊኒ 3 አይፎን ፕሮማክስ እንደገና ደግሞ ትልልቅ ጫማ እመጣልሃለሁ ብሎኛል። ትልልቅ ጫማ ባይዘው በጣም ነው የምወደው እኔ። ይሄ ማለት እንደዚህ አይነት ጫማዎች አሳየሁት ሁሉ ተነስቼ ይኸው እንደዚህ አይነት ጫማ ሄሎ አልተዋጠልኝም። እዚህ ጋር ጫማ ሙላ ነው እኮ ቃል የገባለት ግን ሄሉ ያልተዋጠልኝ ቅድም ምን አለ መሰለሽ፣ አሁንም እንደዚህ እየተናገረ ነው። ነገ ስልኮቹ ይገቡልሃል አለው አይደል? ነገ ብሎታል። ነገ ስልክ ይገባልሃል ላምቦርጂኒ ገለመኔ ብሎት ማለት ነው። እዛው ስልክ ላይ እንዴት ነው ገንዘብ ላክልኝ የሚለውና ካላኩል ብዬ አስገድጄ ላኩለት። አዶ አንደርስታንድ ያ ወሬ እንዳይቀይር እንኳን ቶሎ ቴሌፎኑ ይዤ ምናምን እና ጫማም ደግሞ ጨምሮለታል ኑዛዜው ላይ ነጭ ቀለም እዛው ላይ ነው እንዴ እልክልሃለሁ ነገ ግን ገንዘብ ላክልኝ። ይህ ማለት እኮ ሄሉ ይህ ማለት እኮ እኔ ሄሉ አሁን መጥቼ እኔ በቲክቶክ ገሰጣለሁ እያለው እዛው ደግሞ አካውንት ይሰጠዋል ላክልኝ። እሺ እዛው ደግሞ ግዢ ነው ምንድን ነው እሱ ዋጋው ይሄ ማለት እኮ ሄሉ እኔ አሁን ገዝት ላይ መጥቼ ገብቼ ሄሉ 3 ዩኒቨርስ 5 አንበሳ 3 ቅብር ጥሶ ምናምን ጋላክሲ 600 ምናምን ብዬ ቃል ገብቼልሽ በጣም ሰፍ ብለሽ ወይኔ ታድዬ ወይኔ ሊያወጣ ወርድልኝ ነው ብለሽ በሄሉ አንድ አንበሳ ወርጅልኝና እነዚህን ሁሉ ወደ ላይ ያቀልሽ ነው ቶሎ በይ አንድ አንበሳ ወርጅልኝ ብዬ እንደመጠየቅ እኮ ነው። ይሄን ያህል ስልኮች ለሚስቱ ለሱ ለምን ቤት ኮንዶሚኒየም ላምበርጊኒው ምኑ ቃል ገብቶለት በለዚህ በብር አስገባት ሲለው እሺ ላስገባ ብሎ 1 ሚሊዮን አስገቡ። እንዴ አይምሮ ዘገምተኛ ነው
አይምሮ ተሰርቶበት ነው። እንዴት ኖርማል ጤነኛ ሰው እንዴት እንደዚህ ያስባል? ቆይ ጫቱን በጥርስ ነበር የምታኘከው? ሚስቲ ከሳይኮሎጂ አንጻር ነው። በሙቆጫ ስትወቅጥ ነበረ? ምን ነበረ? ዲዲቲ ነበረ እንዴ ውስጥ? ሊቢያ ልጁ እንደሚኖር የታወቀው አሁን ነው ወይስ በፊትም ጀምሮ ሊቢያ እንደሚኖር ይታወቃል? ሊቢያ የተቀመጠ ሰው ላምበርጊኒ ይገዛልሃለሁ ሲል አምነህ ትቀበላለህ እንዴ? ሊቢያ ኖሮ ብር ካለው ጊፍተር ከሆነ ይሄ ሰው ሰዎችን ሂውማን ትራፊክ ምናምን የሚያደርግ ነው ማለት ነው። በመጀመሪያ ወንጀለኛ ሰው ነው ማለት ነው። ሊቢያ ቁጭ ብሎ ጊፍተር መሆን አይቻልም። አውሮፓም ቁጭ ብሎ ጊፍተር መሆን አይቻልም። ለጆዳንኤል ስንት ብር ቢሰጠው ነው ጆዳንኤል 1 ሚሊዮን አምኖ የሰጠው? ቢያንስ በትንሹ 1-2 ሚሊዮን ብር ሰጥቶታል ማለት እኮ ነው በጊፍት። በኮይታ እንደዛ ካልሆነ በስተቀር ሌላም ነገር ሊያደርግልህ እንደሚችል ታምንና አሁን ለምሳሌ የናሆም ጊፍተር አለ የሆነ ዱባይ የሚኖር ቦክሰኛ እሱ አሁን በጣም ብዙ ኮይን ለነሱ ጊፍት ይሰጣል። እሱ አሁን እንደዚህ ነገር እፈልጋለሁ ቢል ሼም ይዛል ነገ እንደሚመልስልህ። ኦኬ እንደዚህ የምታውቂው እንደዚህ እሱስ መሬት ላይ ወርዶ ዱባይ ማግኝቶት ምን ብሎ ምናምን ኦልሞስት ፍሬንድ ነች አዋድ የሚባል ያ ዛትስ ፍሬንድነት አለ እዚህ ጋር እኮ ይኸውልሽ ሊቢያ መቀመጡ ግለሰቡስ እንግዲህ ከ1 ሚሊዮን ብር በላይ ሆኖ ሰጥቶት ከሆነ ለጆዳንኤልን ብር ሰጠኝ ብሎ 1 ሚሊዮን ብር የወሰደበት ሌብነት አይደለም? አልዘረፈም፣ ገንዘቡን ነው የወሰደው። ቆይ እሺ ሪአክሽን አድርግ። ቆይ ሰው ትልቅ ጫማ የሆነ የተለያየ ሱሪ ስታይል ያለው ፖስት ማድረግ ማለት ነው ይወዳል። እንትን ሰፋ ያለ ሱሪ ምናምን ሰፋ ያለ ቲሸርት እንደዚህ እጅ ቀለበት ምናምን የሆነ እንትን ራፕ ምናምን የሆነ ፀጉራቸውን ያሰሩ የሆነ ቱፓክ ምናምን ያለ በጣም ነው የሚመች እና እሺ ልመጣለሁ። እሺ አልኩት። አብነትም አለ እሱ በገስት ላይ ነው ምናምን ይዤ ልመጣለሁ አለኝ። እሺ አልኩት። ምናምን ሞዶውን ነገር በቃ ደስ አለኝ። ወይኔ ጆዳንኤል ልጅ ፋንታሲው እንዴት ደስ ይላል ጋይስ። አጠገቡ ደግሞ ትንሽ አበባ ቢርከፈከፍ ከዛን አጠገቡ ደግሞ አታክልት ቢበቅል ምናምን ቤቱ ጋር ሺት ሃው ኢዝ ዋዝ ናይስ ያልተጠቀመም ያለም የሚል አይነት አመለካከት ማለት አላል። በቃ ሳስበው በቃ ለኔ ይሄን ካሰበ ለጆዳንኤል በቃ የሆነ አንድ ክፍለ ከተማ ሙሉ ገዝቶለታል ብዬ ነው ያሰብኩት። ዝም ብዬ በሀሳብ ማለት በጣም የሚገርማችሁ ስማ ለእኔ ምንም አንድ ቀንም ጓደኛዬ ሳይሆን እንደዚህ ካረገልኝ ለጆንማ ለካ ሪል ስቴቶች ሁሉ አዲስ አበባ ያሉት የእሱ ናቸው ብሎ አሰበ። የሰው ጊፍት ተቋመጠ በዱካክ ማን እመን ዱካክ ነው ነገር እንዴ ከወሬያችን ላይ ማለት ነው መለስ ስል እዚህ ጋር የነበረው ተርዚና ወደዚህ ዙሯል። ማን ገብቷል? እዚህ ጋር የነበረው ጫት ተንዚናው እዚህ ጋር መጥቷል። ማን እንዳዞረ አያውቅም። በምች ይሁን ይቅርታ ዱካክ ነበር። በዱካክ ስሜት ነው ይበልጥ እንተዋለን። ወይ አመን ዱካክ ነበረ በል ትላንት ስላልካብኝ የታየኝን ነው በል ለማ ደገመም የሚል ሙዚቃ እንጋብዛለን። ማን ያኔ እንተዋለን በቃ ዱካኩ ነው ብለን እንዴ ጫት ከዚህ ወደዚህ እንዴት እንደዞረ አላውቅም ማለት የጫቱ መዞር ነው በጣም የገረመው። ጫት እንደዚህ ዝም ብለህ የምታዞረው ወደ ጉንጭ ላምበርጊኒው ምናምን ነገር እንትን አላለ አንዶ ዞሮ አላህ የሚያውቀው ዞረ ስለ በዚህ በኩል በቀኝ በኩል ቀኝ የሚያደርግ ምን በዚህ ነው የምቀመው እዚህ ጋር በቃ ተሳካልኛ ሰውዬ እያወራው ያለሁት ወይ ከዶክተር አብይ ጋር ወይ ከትራምፕ ጋር ወይ የሆነ መልአክ ጋር ምናምን ነው እያወራው ይመስለኛል። በቃ ተሳካልኛ እንዴ አለፈልኝ ደህንነትቸው የምን እዚህ ጋር ፂም ናሳ ፀጉርን በቃ ሌቭ ለምሳይም ደግሞ በጣም መግባት የምመኘው ደግሞ ሌቭ ለምሳ መግባት እመኛለሁ እና ሌቭ ለምሳም ገባለሁ ምናምን ሁሉ ነገር ተሳካ። ቤቷም ተሳካች፣ መኪናውም ተሳካች። አሁን ላምበርጊኒ ያለውን
አይ ብሩን ላክ ምናምን ብዬ በዛም በዚህ ብዬ ካልኩሌት አንድ እንትን ቪኤት ገዛለሁ። ከዛ በኋላ በቀረችው አንድ ቤት በቀረችው በቃ ኮይን እየገዛው ጊፍተር ሆናለሁ ምናምን ነው የማስበው። ከዛ በኋላ በቃ አብሽር ምናምን አልኩት። ብሩን አስገባሁት፣ ላኩለት። እንዴ የፈጠነ ምናምን አለኝ። ከዛ ሰሚራ ስልኩ ተዘጋ። ሰሚራ ባለ 2 መኝታ ወየሞ ባለ ሰዲ አልኳት። ምን ኖ ባለ 2 መኝታ ወየሽ አልኳት። ልንገዛ ነው እኮ ቤት ስላት ኖ አለች ሰሚራ። ባለ 3 መኝታ ይሻላል አለች። ሴትዮ ያምሻል እንደ ኮስተር ብዬ ሲልኩ ባልኩ ያምሻል። ጭራሽ የ2 መኝታ ይሁን በ3 ብሎ ይጣላሉ ይበላል። ጭራሽ ሳምንት ላይ የሰራተኛ ክፍል ተረት ነው እንደሚያወራው። ጭራሽ ጌምም አንተ የምትጫወትበት ቦታ ይሆናል። ፎሎ ማያረገው ሰው ቅድም የተናገርሽ ያ ሁሉ ሰው እንደዛ አይነት ሰው መጥቶ እንዴት ነው የምታስቢው? በአንድ ጊዜ ህይወትሽ እንደዚህ ምኑ ነው ምኔ ነው ብሎ ነው የሚያስበው። ናይ ትላንትና አልቃማም በዱካክ ያየውን እየቃም እየነገረ ይሄማ ምርቃና ነው እውነት። ምርቃና ዱካክ ምርቃና እንደ የሆነ ሰዓት ላይ እንትን ትላለህ እኮ ትነቃለህ። ይሄ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ትላለህ። ወይ ዱርዬ ለእኔኑ መነገላ ፈተኝ ወረበልካ ምስቴ ጋር ተጨቃጭቄ ምንተርቤረ በቃ አልሐምዱሊላህ ጣንከና ተለለኩ ሰሜለ ኮልኳት በቃ ኢልሙ ለማፋ ደኛ አልኳት። ጭራሽ 2ኛ ልጅ እንወልዳለን ሁላ ብለን ተወያየን አለ። እኔም ከተገዛ ላምበርጊኒ ከተገዛ ይውላ ብትካለ በቃ 2ኛው ልጅ ደግሞ ሊወልዱ ተወያዩ። እኔ ሰሚራ ግን በጣም ምስኪን ልጅ ናት አይደል? ለሱ ፋንታሲ እሷ እንትን ናት፣ አድማጭ ናት፣ ተከታታይ ናት። የእሱ ቀንደኛ ተብታቢ ናት እኮ ለሱ ሐሳብ ሌባ ሊያስወልዳቸው ሊወልድ እኮ ተወያየ እንወልዳለን ረደር ጃለል ልጅቹ ለፋና ሰሚራን ጋፈሰነ ጃለል ደብርሲን ተካ እርገጋ ፎልፎኑት አዋለች ያለታ ያሳለፍን ፍቅር አለ ከተጋባን ለዘይነት ፍቅር ጊዜ ኖሮን አያውቅም ማለት እንደ ያለታ ፍቅር ጊዜ ያሳልፈን አናውቅም ማለት አባቴ የዛን ቀን ያሳለፍነው የፍቅር ላይፍ በስማ በቃ እንደ አዲስ እንደተገናኘ ቺክና ጎረምሳ ማለት በጣም በቃ ፍቅር በፍቅር ነው። አይ አልኩላችሁ ነጋ ሰላም ይለኛል። ላይቭ ለሱ ስል ዘግቻለሁ። አንድ ቀን ሃይ ማሜ ስል ሚሴስ ሲገባ ይች ላይቭ ላይ ሞቀለ ጫውታ ላይ ወጣሁት እቺ ለሱ ሰላምታ ለመለሰለት ላይቭ እያልኩ ጌም ቆይ ልጅ እኔ የሚገርመኝ ነገር ቆይ ዲጄ ግን የእውነት አንድ ቀንም ጊፍተሩ አይደለም ምንም አይደለም። ቆይ እሱ እንደዚህ ኢንተረስት ሆነበት እሱ ራሱ ለምንድን ነው ከጆን ለመውሰር ህልሙ ነበር እና እንዴ ይሄን ይኸውልሽ ሄሉ እኔ ማሜ የሚያወራውን እስካሁን አላመንኩትም። ይሄን ነገር ግን አምነዋለሁ። ሀይ ሲለኝ እሱን ለመመለስ ከቤት የወጣው እሱን አምነዋለሁ። ያ ግን ዋናው ዓላማው ጊፍተሩ አልነበረም ምንም ሳይሆን ማሜ አይተዋል። ጌም ላይ ራሱ እየተጫወት የሆነ ጊፍተር ከገባ እሱ ላይ ተስፋ ጥሎ ከተሸነፈ እዛው ጠራርጎ ነው የሚያወጣው። ጠራርጎ አዎ እንኳን አንድ ቀንም ጊፍት ላልሰጠው ሰው ይሄን ያህል መስዋዕት የሚከፍለው ገብቷል። ይሄማ ከጀርባ ወንጀል አለ። ማናጀሩ አልነበረም፣ ሀሳብ ሲሰጠው አልነበረም። የእሱ ዓላማው ወይ ከነጆና ከነምናምን ሊወስደው ያስብ ነበር ማለት ነው። ታዲያ ገብቷል። ይሄ ነው እንዴ የተጫወትኩ ሀይ ስለኔ ለሱ ለመመለስ ሰው የምን እዚህ ጋር ቆሮኝ ነው ትሪፕል ምናምን ሙሉ ፍላወር ሙሉ ምንድን ነው ዘግቼ ወጣሁ።
አይ ብሩዬ ምናምን ላይፍ ላይ ነበርኩ እኮ አንቺ ነሽ እቺ ነው የመጣው አልኩት። አረ ችግር የለም ሰላም ልበልሽ ምናምን ብዬ ናፍቀሽኝ ነው ምናምን እሺ በቃ ላይፍ ልገባ ተመልሼ እንደገና ገባሁ። እሱ ሰላም ብዬ ሃይ ብሎ ሰላም ለመመለስ በጣም ተኝታችኋል። እኔ ምን አገባኝ ሳይ ተብተብ አድርጉ ኮፒ ሊንክ ድሮ አልናገርም እኮ ይሄኔ 100 ምናምን ሺህ ገባ። ወይ ግን እውነት ነው ታብታቡ በጣም ትንሽ ነው። ያ እኔም ረሳው እና እንደዚህ ሆነ ነው የምላችሁ ብቻ በቃ የሆነ ሆነ የሚገርም ነው። ግን ቆሌ የተገፈፈው መቼ መሰላችሁ? ከሚስ ቀን ነው ሐሙስ ቀን ሙጥጥ አድርጎ ወረበል ካባ ነው የምላችሁ። ስመ ወላሂ አካውንቴ ላይ ለሱ ስልክ የቀረችው 28,000 ብር ናት። ኮሜዲክ ደሚ ሰዴት አካውንቴ ላይ የቀረችው ለኔ 28,000 ብር የኢትዮጵያ የተጣራ ወጪ የኔ ገቢ ማለት ነው። ያው ይሄ ሳንቲሙ ጉዳይ ምናምን አይደለም። ብዙም እኔ የዱንያ ፍቅር ምናምን የለኝም። እኔ ብዙም የሳንቲም መጣ ቀረ ምናምን ትላንት ምንም አልነበረኝም፣ ዛሬም የለኝም፣ ለወደፊቱም ባይኖረኝም ችግር የለብኝም። እኔ ባለኝ ተብቃቅቼ ነው የምኖረው። ሽሮ በላ ማሜ፣ ዶሮ በላ ማሜ፣ ስጋ በላ ምን በላ አንድ ነው። እኔ በቀን አንዴ ማሜ እንትኑን ይንገረን ቅዠቱን እንትን ላምጣ በረዶ ላምጣሽ በቀን 3 የበላው ያው ነኝ እኔ አልሐምዱሊላህ። እና ብዙም እንደዚህ እንትን አይደለም። ዱንያ ብር ብዙ ስላለኝ የሆነ መሳደቅ ስለሌለኝ የሆነ እንትን አይደለም። እብቃቃለሁ፣ በአንድ ብር እብቃቃለሁ፣ በአንድ ብር እብቃቃለሁ። 2 ቀን እኮ መትቀሩ ሊያልፍልኝ አባቴ ሀብታም ለውና ሚሊዮነር ሪል ሚሊዮነር ቤት መጥቼ የምሰራባችሁ መልክ ሲሉ መጀናን አለ ኦሮሞ። ድሮነሽ ማሜ አስበሃል? የሆነ ምናምን ከኋላ ኪስ ሲያብጥ ሰው እየሰማሃለሁ እያንዳንድ መጥቼ የምሰራባችሁ መልክ ነው እኮ የሚታየኝ። ከዛ ቅዳሜ ደረሰች። ወረበል ካባ ስልኬ እንደዚህ ይዤ ነው የተኛሁት። ሚሴጅ እስኪመጣ እንትኑን ሁሉ ሳይለንቱን ከፍቼ ማለት ነው ሚሴጅ ሲገባ ለማየት። ከዛ በዛው እንቅልፍ ወሰደኝ። ተነሳው። ልክ እንደተነሳው ደግሞ ብር ዋጋ ነኝ ሳይ ሚሴጅ የለም። ከዛ አካውንት ሞባይል ባንኪንግ አካውንት ላይ ገባ ሳይ የእውነት ከ28,000 4,000 ወጣለች። 24,000 ትቀራለች። እሷ ናት ያለችው። ደጋግሜ ነካው 24,000 ወደ 24 ሚሊዮን ይመስለኛል ምናምን። እስኪ በቃ ተውኩት ምናምን ሰራት ሰግጄ ዱዓ አድርጌ ብዬ ምናምን ቃል በቃ ማርኩ። አሁንም አይበላ። ከዛ ጻፈልኝ ቅዳሜ ቀን ማሜ ሶሪ እሺ ሰኞ ኦር ማክሰኞ ችግር የለውም ይደርሳል ነው ሰኞ ቀን ይደርሳል። እሺ ማሜ ችግር የለውም ምናምን ነገር። ኧረ ችግር የለውም አትጨነቅ አልኩት። ይደርሳል ቀስ ብሎ ይደርሳል አልኩት። እንደዛ ነው እኮ የምለው እኔ። ኧረ አትጨነቅ ምንም ያስጨንቅ ነገር አለ አባቴ። ከሰጠ በኋላ ሰኞ ተይሽ ሰሚረ ኮንዶሚኒየም መንከኝስ ምናምን እንትን ነው ቤታችን ኮንዶሚኒየም ሁሉም ላምበርጊኒውም ሰኞ ነሽ። ለነገሩ የሆነ ህልሜን አሳካልኝ ባይዘዌ ቢዘርፈኝም ማለት ነው። በህልምም ቢሆን ላምበርጊኒ እንዲኖረኝ እንዳስብ አድርጎኝ። ከዛ በኋላ አልኳችሁ ሰኞም ደረሰ ምንም የለም። ማክሰኞ ደረሰ። ይሄ የተረገመው ቅድሜ ሰውዬ ሄኖክ የሚባለው ባለ አካውንቱ ደወለ በጠዋት። ሰላም ፕሬዚዳንት ማንገለ አቤት አልኩት። ሰላም አለ የሆነ ብር ተበልተሃል እንዲ አለኝ። ሰውዬ በስናይፐር ግንባሬን በትለኝ ነበር የሚሻለው። ደነገጥኩ። የምን ብር አልኩት። አይ የሆነ ጊፍተር ምናምን ነገር በጣም ብዙ ሰዎችን ብር እየበላ ነው እና ምናምን አለኝ። አንተ ምንድን አልኩት። እኔም ከተበሉት ውስጥ ነኝ አለኝ። ማን ነው እሱ አልኩት። ገባ። ይህን ልጅ እያወራሁት የሚመስለኝ ስልክ እየደወለ ነው። ጆን ዳንኤል አለ ማን ነው ስሙ ሄኖክ አለ ምናምን ቁጭ ብለው ሀብታም ናት እሷ ምናምን የሆነ ጭ ባህር ጋር ምናምን እንዳሳቢ መሀል ላይ የሆነ ሰርፕራይዝ እያደረጉ አይ የሆነ ሄኖክ የሚባል ጊፍተር ነው እና እሱ ነው ከብዙ ሰው ብር እየተቀበለ ነው እና ከአንተ ስልተቀበለ ማለት አንደኛ ሰውዬ እኔ አላውቅህም አልኩት።
ሁለተኛ ስልኬን ማን የሰጠ ስለው አይ ስልኬን ምናምን ፌመስ አይደለ እንደ አንተ ስልክ ይታጣል እንደ ምናምን አለ። ኦኬ እና እኔ ከኔ ብር የተበደረ ሰውም የለም ቲክቶክ እንትን ብር የተቀበለኝም ሰው የለም አልኩት። እና ሄኖክ የሚባል ጊፍተር ምን ያላቅም አልኩት። እኔ ሰርፕራይዝ እያደረጉ መስሎኛል። በቃ በውስጤም እኮ እኔ ተስፋ አልቆረጥኩም። ማሜ በቃ ቁም ነገረኛ እኮ አትገርምም ምናምን ብሎ እያጨበጨብልኝ ነው ብዬ እያሰብኩ እዛ ጋር ቁጭ ብሎ ገባ አይቤን ሰተረው ምናምን እንደዚህ አያውራ ምናምን የሚል ነገር አለ። ከዛ ጋር ቁጭ ብሎ ዋው ማሜ ቆሽ ዋው ስማርት ምናምን ይሉኛል እያልኩ ትንሽ ቆየሁ። ልደውል አልኩና ደወልኩለት። ቀጥታ ለልጁ ሄሎ አልኩት። አቤት አልኩት። ማነው አልከኝ? ብር የበላው አልኩት። ሄኖክ የሚባል ጊፍተር። አዎ የማን አልኩት። ኧረ ጊፍተር ታዋቂ ጊፍተር ነው ቲክቶክ ላይ ምናምን ምን አድርጉ ብሎ ነው የበላው ስል እንደዚህ አንተ ስለሆነም ተበልቻለሁ። ብዙ ብር ተበልተሃል? በቃ እኔ አላስታውስም። እንደዚህ አይነት ሰው አላውቅም። ድንገት ሌላ ሰው ተሳስተ ሊሆን ይችላል ምናምን እኮ እንትኑ ላይ ላይቭ ላይ ሲገባ የለም። ሁለቱም ሄኖክ ናቸው እንዴ? ቅድም የደወለልን ልጅ ሄኖክ ይባላል። የደወለለትም ሄኖክ ነበር። አዎ ሄኖክ የበላው ግን ሄኖክ ኤልያስ ነው የሚሉት። ከኋላ እንኮ ግን ሁለቱም ሄኖኮች ናቸው። ማን አሁን መልሶ ለዚህ ለደወለው ልጅ መልሶ ደውሎ ሄኖክ ለሚባለው ልጅ ደውሎ ማን ነው ልጁ ሲለው ሄኖክ ይለዋል። ሶ ቦዝ ኦፍ ዘ ማር ሄኖክ የደወለለት ሚኪ የሚባለው መሰለኝ። ተምታቶበት እንዳይሆን ሄዱ ከፈለግሽ ዶላር ነው ልመልሰው እንዳይረዝምብን ነው። አይ ሄኖክ ይላል። ሁለት ሄኖክ የሚባለው ደወለልኝ ይላል። ራዲዮን ነው ቲክቶከሮችን አያውቃቸውም። ማክደኛው አደርኩ ሐሙስ እዛ ሃይ ስማ ማክሰኞ ቀን ነው ሐሙስ ቀን እንትን ብሎ ከአንድ ቀን ካደሩ ከምናምን በኋላ ነው ነገሩን የሚያብላላ። ወዲያውኑ ጥቆማ እንኳን አልሰጡ። እሺ ወዲያውኑ ከጆን ዳንኤል ጋር እንኳን በውስጥ አያወራም እንዴ? አላወሩም። በቃ ከዛ በኋላ በውስጥ ማውራት ጀመር እንጂ ትላንትና ላይፍ ስገባ ደወለልኝ ራሱ። ሰላም አልኩት። ማምዬ ያለኝ በያ አሁን እኮ ያወራኛል። እንደዛ ልኩ ምለው በያ ኖ እንደዚህ ያለኝ በያዬ የአራዳ ቋንቋ ነው ህዝቡን እየጨረሰ ያለው። በያ ቡያ ብሎ የአራዳ ልጅ ምናምን ሲል በቃ እቺ ሰውዬ ዱርዬ ናት አልኩና ሄድኩበት። ሰውዬ አለ ስለኔ አታውቅም አልኩት። እዚህ ቲክቶክ ላይ አንድ ፍላወር ምናምን ስለነት መስሏል። ስለኔ ታውቃለህ ምናምን ብዬ ራሴን ልክብ ስፈልግ አንተ ስለኔ ታውቃለህ አለኝ። እስኪ እንደው የሚመልስልኝን እዛች ጋር እንዳስታውሰው እንስማ አብረን። በጣም ስለሚያስቅ ነው። አስፈራራኝ መልሶ ፈራሁት እኮ አስፈራራኝ እያልኩ ምንድን ነው ያለኝ? እስኪ እንስማ በእናታችሁ እንስማ። በጣም የሚገርም መስሎኝ ነው። የመጀመሪያ ማስፈራሪያ መሆኑ ነው እንግዲህ። ከዛ ምን አለኝ? እስኪ እንስማ። ያው የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳያሉ ትንሽ ጠብቅ ትንሽ ይኸው እንደዚህ ያልኩት። አቅሜን አታውቅም ስለኔ አታውቅም አልኩት። እኔ የማማዬ ነኝ ምናምን ስለው ይኸው እንደዚህ ያለኝ የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳያሉ ትንሽ ጠብቅ ትንሽ ጭራሽ ጠብቃለ። አባቴም ትንሽ ጠብቃለ። አስፈራራኝ አለ። ሳንቲሙንም ወስደርኩ። አንተ እንደዚህ ነህ ያልከኝ አንተ ትንኝ አለ። አባቴ ማሜ እኮ ጠብቅ የኔን አቅም ላሳይ ነው ለኝ። ከዛ በኋላ ሁለተኛው ነገርኩ እኮ አንድ አማርኛ ነገርኩ። ምንም የምታመጣው ነገር የለም። አንድ አማርኛ አጠር ያለ አማርኛ ነገር ያለው እንደዚህ ተሊና እንደዚህ የቆሸሸ ሰው መሆን ደግሞ ባቅሎ ነው ከአንተ እንደ ጭራሽ ብሩ ወስዶ የቆሸሸ ሰው ይለዋል። ጭራሽ ምን ብሎት ነው? ምን አድርጎት ነው? አንተ ያው ብሩን እንደዘረፈ ምናምን የቆሸሽክ ሰው ይለዋል። እንደ ብሩ ወስዶ አስባል ሽንት ጫማው ላይ ሸንቶ ዝናብ ነው ብሎ ሲከራከር አንዳንድ ሰው እንደዚህ ያደርጋል። የሆነ እውነት ዝናብ ነው ብለህ እንድታምን ያደርጋል። እንደዚህ ጭራሽ እንደዚህ ለሰው አድርጋ ነበር ገባ እና ሁለተኛ ላይ እንግዲህ ሰው እያልኩት አንተ ሽንታም ሳንቲሜን ውስጥ እንደዚህ ምናምን ስል እንደዚህ የቆሸሸ ሊና ያለ አይመስለኝም አለ። ሉክ እኔ ዝቅ አድርጎ ራሱ ከፍ ሲያደርግ
እንዲህ ምናምን ነገር ከአንተ ወስጄ ከአንተ አልበት ሰው ነብዬ ራሱ ከአንተ አልበደልም ነበር እና ያውም እኔን ምናምን ነገር ልብ በሉ አልኩ ነገርኩ። አሁንም ጠንቅቄ ከ1 እስከ 3 እየነገርኩ ነው። እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ አይደል? ከዛ በላይ ነው እብድ ነኝ። ገባ? ከዛ ስማ አልኩት። አጃይብ ስለማታውቀኝ ነው በዚህ ምድር ላይ አልኩት። በዓለማችን ቁጥር 1 እብድ አለ ከተባለ ያ እብድ ነኝ አልኩት። እና ይሄ ምናምን ስለው እንግዲህ እዚህ ጋር ስለ እብደት እየተወራረን አሁን እየተሰዳደብ ነው። እንግዲህ እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ አይደል? ከዛ በላይ ነው እብድ ነኝ። ገባ? ምንም ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን እኔ ሁሉም ነገር እናያለን። ገባ? በእንደዚህ መንገድ አይደለም መቀበል፣ በእንደዚህ መንገድ አይደለም። እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ ራሴ ነኝ 500,000 ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩህ። ገባ? ያንንም መንገድ በእንደዚህ መንገድ አይደለም። ይሄ እንደዚህ ነው ብትለኝ ገደልኩ አይደለም። 500,000 ብር ከዛ በላይ ማለቅ። ገባ? እንደዚህ በእንደዚህ ጋር ንግግሮችን ተንትነው የአንተ ዓለማችን ቁጥር 1 እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ አይደል? ከዛ በላይ ነው እብድ ነኝ። ገባ? ግን ሰውየው ግን ምን ተማምኖ ነው? ፎቶ አለ አይደል? ራሱ ከሆነ እንደገና ደግሞ ድምፁ እንትን ነው። ምንድን ነው የተማመነው? ማለት ያልተደበቀ ሌባ። ቅድም ያልሽው ነገር እኮ እዚህ ጋር መጣ። 500,000 ብር እልክልሃለሁ ያልኩት እኔ ነኝ። ከማሜ በእርግጠኝነት 150 ምናምን ሺህ ብር ነው የወሰደው። 25,000 ማይሞላም ማክሲመም ማለት ነው። 500 እልክልሃለሁ ያልኩት እኔ ነኝ። ጨምሬ እልክልሃለሁ። ጨምሮ ነው የሚልክለት። ከ500,000 ብር በታች ነው ማለት ነው። ሜቢ 100,000 ልኮ ነው ሚሊየን የሚለው። ያ ሰውየው ስለማይመጣን ያ ሚሊየን ቢሆን ኖሮ ሽንት ቤት ውስጥ አንገቱ እንደዚህ ደፍቆ ለዛውም እየወቀጠ በጥርሱ እንኳን አያኝከውም። ንቀት አገኘናት። ሚስጥሩ ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን እኔ ሁሉም ነገር እናያለን። ገባ? በእንደዚህ መንገድ አይደለም መቀበል፣ በእንደዚህ መንገድ አይደለም በእንደዚህ አይነት መንገድ አይደለም መቀበል አለ። እድለኝ ምናምን ብለህ እያስፈራራኝ ነው አለ። በእንደዚህ አይነት ምንቲቲ ብለህ ምናምን ነገር ያውም እኮ አለ አጋጣሚ ጓደኞቼ ፍሬንዶቹ ምናምን እነዚህ ሚሊዮነር ጓደኞቹ ምናምን ሞባይል ባንኪንግ በሰዓቱ ምናምን እንጂ እንደ አጋጣሚ አንተ ሆነ ስለምወድህ አለ ደስ ስለምትለኝ ምናምን ነገር ጠየቅኩ እንጂ አንተ የምትጠየቅ ሰው አይነት ሰው አይደለም። አንተ ትንኝ ድሃ ትርጉም እኮ ነው እና ምናምን ነገር ያውም ደግሞ እንትን ትላለህ አይነት ነገር ነው። ስሙ በደንብ እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ ራሴ ነኝ 500,000 ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩህ። ገባ? ያንንም መንገድ በእንደዚህ መንገድ አይደለም። ይሄ እንደዚህ ነው ብትለኝ ገደልከኝ፣ አለቀ። አየሽ? እና ይሄንዬ ምናምን ነገር እንኳን ያንተን 500,000 ብር ምናምን ይቀርና እና ታዲያ 500,000 ብር ጠየቀው። አሁን እንደሚናገረው ቮይሱ ላይ አይደል? ታዲያ ማሜ 500 እንደገና ጨምሮለን ነው 1 ሚሊዮን የሞላው። ራሱ ጥያቄው ራሱ አይደል? ራይት ለምን ራሱ ንግግሩ ላይ እኔ 500,000 አጥቼ አይደለም ምናምን ነው። ገና 500,000 ራሱ ሰጥቶታል ወይ ነው ገና እንግዲህ። እሺ ያ 500 በታች ነው የላከለት ማሜ። ኧረ የጠየቅኩን ያለው ከዛ በኋላ አለኝ ብሎ እንግዲህ የሰጠው ነገር እንግዲህ ወይ እዚሁ ሪከርድ ላይ እንሰማ ይሆናል አይደል? በቃ አይደል? እሷንም ለመውሰድ ራሱ ይሄንዬ እንደዚህ ምናምን ነገር የሆነ በቃ እንደዚህ ምናምን ብትለኝ ገደልከኛለ። ያውም ጓ ትላለህ ወይ እያለኝ ነው እኮ እንጨርሰው አይደለም 500,000 ብር ከዛ በላይም አለቀ። ገባ? እንደዚህ ከሄድክ ደግሞ የማን ዘር እንደሆንኩኝ የማን ሰው እንደሆንኩኝ አታውቅኝም። አንተ የምታውቅኝ እንደዚህ ስናወራ ነው። ገባ? ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም አልኩ እኮ ፖሊስ ጣቢያ እዛው ሄድክበት ፖሊስ ጣቢያ እዛው ነው እኔ ማስገባ ምን አይነት አቅም እንዳለኝ ደግሞ እንዴ ፖሊስ ጣቢያው ራሱ የሱ ነው። እናንተ የሰውዬ የእውነት እንዴ የማለች እንዴ ባለ ጊዜ ነኝ ያለው ነው። ችግር ነው። ማሜ ጉዴ ነው። አሁንም ስሙን አታጥፋ ማሜ። አንተ እኔ ግን ሄሉ ወይ ይሄ ነገር
እርግጠኛ ሆኜ የምነግርህ ማለት በቃ ሳይኮሎጂ ማሜ ኢንኬዝ ማሜን ቅድም እንዳልኩሽ ወይ 30,000 ወይ ከ30,000 እስከ 50,000 100,000 ድረስ ራሱ ያስገባል ብዬ አላስበውም። ማሜ በልቶት ሊሆን ይችላል ከ50,000 እስከ 30,000 እስከ 50,000 እኔ ይመስለኛል ምንም አልበላው፣ ግን አጉል ፋንታሲ ለቀቀበት። ላምበርጊኒ ያለው 3 ቴሌፎን አለው፣ ኮንዶሚኒየም አለው፣ ስንት ነገር አቀረበለት። አጉል ሐሳብ ውስጥ ከከተተው ምኞት ውስጥ ከከተተው በኋላ ምንም ሳይሰጠው ሄደ። አይመስላችሁ? እኔ ደግሞ የሚመስለኝ ሄሉ ለምን እንደሆነ ታውቂያለሽ? ጆ ዳንኤል ባይተኛ ኖሮ አንተን አልጠይቅህም ነበር አለው። አዘ ሴም ታይም ጆ ዳንኤል ደግሞ 1 ሚሊዮን ብር በልቶኛል ብሎ መጣ። ገባሽ? ኦልሬዲ ጆ ዳንኤል እዚህ ነገር ውስጥ ራሱን ከተተ። ይሄ ነገር ግን እኔ የጆ ዳንኤል የአጎቱ ጓደኞች ምናምን እዛ ሩቅ ሰፈር አይመስልሽም? ትክክል። የእንትና የጆን ዳንኤል ቤስት ነው። የጆ ዳንኤል ጊፍተር ነው ተባለ ምናምን ጊፍት ይሰጠዋል። ጆ ዳንኤል እንትን ላይቭ ላይ በጣም ጊፍት ይሰጣል ምናምን። ዝም ብለሽ ግን ውስጡን ስታይ ጆ ዳንኤል መጣ 1 ሚሊዮን ጆ ዳንኤል 1 ሚሊዮን ተበልቻለሁ ብሎ የመጣው ሄሉ እንትና ማሜ ተበላው ብሎ ሲመጣ ነው። ጆ ዳንኤል እኮ ከተበላ ቆይቷል፣ ግን አንድ የተነፈሰው ነገር የለም፣ ያለው ነገር የለም፣ የሰማነው ነገር የለም። 1 ሚሊዮን የሚያክል ነገር ተበልቶ ዝም ይላል ጆ ዳንኤል? እንትና ማን ነበረ አጎቱ? ማን ድሪባን የሚባል ያ የነሱ እዛ ጓደኞች ቅብርጥሶ ምናምን ነው። በቃ ጆን ዳንኤል ራሱ ጓደኞች መጽሐፍ ያሳተመ አጎት አጠገቡ እያለው እንዴት ነው ጆን ዳንኤል ሊበሉት ቢሆንስ? አሁን የጆን ዳንኤል ጓደኞች ወይም ፋሚሊ ወይም ቤተሰብ ፋሚሊ ስልሽ በቃ ድሪባ ቅብርጥሶ እስር ቤት 10 ሚሊዮን ጊዜ ያመለጠ ባካችሁ ጠብቁት የተባለ የእነሱ ምናምን ጉዳንጉድ ነው በቃ እንጂ ሄሉ። ስለዚህ ማሜ ሊበሉ ሆም ብለው ነው የገቡት ማለት ነው። ዳንኤል ራሱን ባያስገባበት እዚህ ነገር ውስጥ እንዴ ተበላ። ስማ በአንተ ምክንያት ነው ሲለው እኔ ራሱ ተበልቻለሁ ምን ስለሆንክ ነው በእኔ ምክንያት ብሎ ካፉን ያስያዘው ጆን ዳንኤል። እንደዛ ያ በእኔ ምክንያት ተበልቻለሁ። ያ ባንተ ጆን ዳንኤል ደግሞ ሊበላበት የቻለበት ምክንያት ትጠየቃለህ ጆን ዳንኤል ሲለው ምን ስለሆነ ነው እንደዚህ ብሎ ከዛ እንደውም ፈርቶት ነው ያናገረው ማሜ ጆን ዳንኤል ሲል ያ ሄሉ ጆ ዳንኤል 1 ሚሊዮን ብር ተበላ ወይ የእውነት አልተበላም ወይ ብለን ብንመረምር ጆ ዳንኤል 1 ሚሊዮን ብር ለመበላት ይሄ ምን ያህል ጊፍተሩ ቢሆን ነው ይሄን ያህል ሊያምነው የቻለው? አንደኛ ነገር። ሁለተኛ ይሄ ጊፍተር የምታውቁ ሰዎች ይሄን ያህል ከ2 ሚሊዮን ኮይን በላይ ሰጥቶት ያውቃል ማለት በአጠቃላይ ይሄን ያህል እንዲያምኑ ያደረገ። ኦኬ 100,000 ብር ያስገባውን አሳይቷል ማሜ። እኔ ጆ ዳንኤል ጊፍተር የራሱን ገንዘብ በሶስተኛው ወገን ባጎቶቹ በጆ ዳንኤል ባጎቶቹ ምናምን በኩል ራሱ ጌም እንዲያሸንፍ የሚጠቀምበት ሲስተም ነው። 5 ኮይን 1.5 ሚሊዮን ሰጥቶታል እስካሁን ዝም ብሎ ሲሰጥ። አሁን የሚናገረው ነገር እኔ የማስበው እንደዛ ነው። ጆን ዳንኤል ራሱ ለማሸነፍ በሰከንድ አካውንት ሰምባድ የቅርብ ሰው የሚሰጥ ነው እና አሁን ዛሬ ማሜ አይኑን ሲጥልበት እዚህ ሰው ላይ በቃ ብለው አይነት ነገር ነው። እንደዛ ሆኖ ማሜን 100,000 or something 50,000 I don't know something ትንሽ ወስዶበት የዞሩ 19 ሰው በልተዋል። ከዛ ማሜ ሲጮ እኔም ተበልቻለሁ ብሎ ጆን ዳንኤል ይመጣል። ገባሽ? ያ እንደዛ ነው። እንዳስገባ አሳይቷል እንደተበላ ደረሰኝ አላሳየም። ቢያሳይ ላይ ነበር እያየው ነበር አላሳየም። ፋሚሊ ናቸው ቢሆንም ጓደኞች ናቸው። ገባሽ? ስለዚህ ዳዝም ማተር ጆን ዳንኤል ራሱን ብቻ እኮ አይደለም የተከላከለው። ጆ ዳንኤል እኮ እኔንም 1 ሚሊዮን ብር በልቶኛል ሲል እኮ ጀስ በላ እና ጠፋ ለተባለው ሰው እኮ ማሜ እኔም ብቻ አይደለም በቃ ሰውን ሁሉ በልቷል ብሎ እኮ ተረጋግቶ ቁጭ እንዲል እኮ ነው። ሌላ ምንም አይደለም። ማሜ በልቡ ያውቃል 100,000 እና 50,000 ብቻ ልኮ እንደተበላ። ይሄ 1 ሚሊዮን ሲል አንድ ሰው 1 ሚሊዮንም ተበልቶ ለካ ዝም ይላል ብሎ 50,000 ተበልቶ ተረጋጋ ማለት ነው ማሜ።
ሌላ ምንም የለም። ይሄ ሁለተኛው አካውንት ራሱ ጆዳንኤል በተለያየ መንገድ ጊፍተሮች እንዲያሸንፍ 1 ሚሊዮን ኮይን 2 ሚሊዮን ኮይን በአንድ ጌም ላይ እየተላከ እንዲያሸንፍ የሚያደርጉ አካውንት ነው። ጆዳንኤል ያለውን እዚሁ ላይ ስላለ እንስማው። እሺ ግን ማሜን ነው በኋላ እነሱ ሲገቡ ምን እንደሚል እንዳይምታታብን አሁን እሱ ብቻውን የሚያወራው እንስማ መጀመሪያ። እሺ አሳይጋለሁ። ልጄን ነው አልፈታም። አራሽ ልጄን አለ ወይ ማሜ ሄለን እዚህ ላይ አሳይታትሽ እዚህስ ፖለቲካ ሃይማኖት ነው። ምን ስለሆነ ነው የማይሰጥ? ምንድነው የማይሰጥ? ፎር ዋት? ሃይ ለምን አይሰጥ? ከሚናገሩት ላይ እንናገራለን። ይሄ ፖለቲካ ነው ሃይማኖት ደግሞ ምን ውስጥ ልትወስዱት ነው? ምን ሆነ? ዘር ነው እንዴ? ወይ ሰውዬ ህግ ቦታ ምናምን ይሄዳል ምናምን ያሉት ህግ አለ ምናምን ህግ ያለበት ሀገር ውስጥ ያለ ምናምን ሰው አንተ የማንዘር እንደሆን ቆሳ ትተዋወቀኛለህ። ፖሊስ ጣቢያ ነው ልኮል ሄዳለ ልክ እኔ ልከስስቴ እዛው ትቀራለህ አለልኝ። ይሄ ነው የሚገርም አጃኢብ ነው። ድፍረትም እኮ አይነት አለው እኮ ፈጣጣነትም አይነት አለው። አሁን እርድናም አይነት አለው እኮ አጃኢብ ነው እኮ ገረመኝ። ምን ትላለህ አሁን እንደዚህ አይነት ነገር ላይ ይሄኔ ምናምን እንዲቸግሩኝ እንዲህ እኮ ምንም የለኝም የሆነ ቀየራባይ ነው ምናምን ብትል አሁን ከገስት እንጀምራለን። ገስት ከገቡት ከነ ጆን ዳንኤል እስካሁን ሰምተናል። እስቲ ማን አለ? ኪንግ እንትን አለ አላውቃቸው ማን ናቸው አላውቃቸው። ሄሉዬ ሰጥቶ ሄሉስ የሚባለው ይኸው ገስት ላይ አለ አይደል እንዴ? ወይስ ኒካቸውን ገዝተው ነበር ተከራይቶ? ይሄ ነገር ነው የሚያምታታኝ። እኔ ሺ ጊዜ ሄኖክ ይባላል ግን ሄኖክ ኤልያስ ይኸውና አለ። ግን እነዚህ አሁን የመጡት ኒካቸውን አከራይተውት ነበር። ኦኬ በአንተ ስም ስለተበላን እናንተ ለምትጠየቁ ሲል እኛ ራሱ ተበልተናል ነው የሚሉት እነሱ። ያ ኒኩን ተከራይ ኒክ እንደሚከራይም እኔ አሁን ነው ኢትዮጵያ ግን የማይሰሩበት መንገድ የለም። ታክቲካቸው ብዙ ነው ግን ይሰሩበት አላስገባለትም። ለሁለት ሰዎች ደግሞ 250 ሺህ ብር እርዳልኝ ብሎ ተረድቶ በግምቱ በአጠቃላይ ድምሩ ጆን ወደ 800 ሺህ ብር ከኪሱ ወጥቷል። አልመለሰለትም። አስገባለሁ እያለ ቆይ ያንተም ሊበልጥ ይችላል። ግን ልጁን ስጠይቀው ስለ ሊቢያ ስለ አጠቃላይ ነገር ስጠይቀው ለምንድን ነው በሰው ስም እንትን የምታደርገው ስለው እኔ ነበረኝ መስራት እችላለሁ አሁንም እና ተበላው ብሎ ግን እኔ ደጁ የሚባለው እኔ አሁንም የላከልኝ አሁን እነዚህን አላውቃቸውም። ቅድም ሲያስረዳቸው ሲስቁ የነበረ ፓርት ነው። ጆን ዳንኤል ሲገባ እስቲ ቅጅ ይለቃል እስቲ ጆን ዳንኤል። በነገራችን ላይ ጆን ዳንኤል ሲገባ ጸባይ ነው የገዛው እንትና እዚህ ሪከርድ ላይ ጆን ዳንኤል የለማ። አይ ቲንክ ሌላ ሪከርድ እነዚህ ያልተበሉ ከእንትና በስተቀር ከሄኖክ ኤልያስ ራሱ ኒኩን ያከራየለት ነው ይሸጠለት እንደዛ ነገር። ሌሎቹ የማሜን ታሪክ እየሰሙ የሚስቁ ናቸው። ቀደም ሃይላይት ከቲክቶክ ላይ አሰምቻቸዋል። ወንድምና እህቶቼ ካላችሁ ከወለድ ነፃ የሚል አካውንት ስለምትከፍቱ ምንም አይሰራልኝም ለሰው ብሰጠው ይሰራበታል ብላችሁ የስቲፎን ፓርት ቆይ ልፈልግላችሁ። አይ ቲንክ እዚሁ ላይ ካለ ማለት ዩቲዩብ ላይ ቶፒክ እንደዚህ ማሳደር ስላቆምኩኝ ሂስቶሪ ሆኖ አይመጣልኝም። እስቲ ይሄና ቆይ እስቲ እዚህ እነ ስቲፎን ነው ሊቢያ ምናምን የሚሄዱት ልጆች ይሄው እዚህ ላይ ጆን ዳንኤል አለ። ኦኬ አብዛኛው በሱ በኩል ነው እቺ ሀገር ቤት እሷን ሰርጀሪ ተሰራ እና ብር ተፈልጌ ካናዳ ነው ያለው። የሆነ ሰዓት ቴክስት ደግሞ የሰው ቴክስት ማየት ይከብዳል በብዛት። አሁን ይሄ ሄኖክ ኤልያስ የሚባለው በኒኩ ሲነግድ የነበረው ሪድ ምናምን ሊልብ ይችላል። እኔ እንደዛ ብዬ ብዙም አላየሁም። ከዛ የሆነ ቀን ሲመረኝ ገባውና ቼክ አደረኩ። ማሜንም የማሜን ቴክስትን ማየሁት። ከዛ ለማሜ እንደውም አውርቼዋለሁ እንደተበላ ማለት። ከዛ ቀጥታ እኔም እንደተበላው ተረዳሁኝ። ቀጥታ የእሱን አካውንት ሪሙቭ አደረኩ፣ ኢሜይሉን ቀየርኩ ምናምን እንትን አደረኩ ማለት ነው። አሁን ኒኩን ለዛ ነው ሁለቴ ቀደም ሄኖክ ያለ ማለት ነው። አሁን ገባ የተጻጻፋችሁትን አይቻለሁ ነው የሚለው።
እና ወዲያውኑ ኢሜሉ ምናምን ቀያየረ ካስረከበው በኋላ። ግን እንደ ህጉ አይጠየቅም ይሄ ልጅ። ለምን የሱ ኒክ ነው አይደል? 100% ነው እንጂ የሚጠየቀው። አንተ ቤት ውስጥ ወንጀል ከተፈጸመ እንደ ራሱ ባለቤቱ ራሱ ተጠያቂነት አለው አይደል? አስቢው። እኔ አንቺን አካውንት ወስጄ ባንቺ ኒክ ብዙ ነገሮችን ሰርቼ ስመጣ እኔ አላውቅም ዲጄ ጃም ነው ያደረገው። ኖ ይሄ ኒክ ያንተ አለመሆኑ መጀመሪያ ማሳወቅ አለብህ አይደል? እኔ ይቅርታ ወንድሜ አንድ ጥያቄ ብቻ አልጠይቅም። ስምን ስለማላውቀው ነው። ይሄን አካውንት ሄኖክ መች ነበር የሚጠቀም ነበር? ከመች ጀምሮ ነበር የሚጠቀም? ቅርብ ጊዜ ነው? ቆይቷል ትንሽ አንድ 3 ወር ነው እንደዛ ምናምን የሆነ መስለኛል። እርግጠኛ 3 ወር ከሆነ ማለት ነው። ጆዬ ለ3 ወር ስንት ከፈለ? በስንት ነው ያከራየው እንዴ? እንደዚህማ የለም ጋይስ። ፎሎ አድርጌ ልኬልሃለሁ ሊንክ ማለት ነው። ግባና ያው 2025-24 ላ ይሄን አካውንት ሄኖክ ይጠቀመው ነበረ። ገብተህ ማየት ትችላለህ። ምክንያቱም ፎቶዎቹ የሱ ሲፖስቱ የነበሩት ምናምን ሁሉ ነገር አለ። ጆይ ቪዲዮን ግባና ያው ልኬልሃለሁ። አሁን ሊንክ ከሆነ ብራዘር ሄኖክ አሁን ባለ ሄኖክ አካውንት እባክህ ድንገት አታለው ሊሆን ይችላል። ይሄን አካውንት ማለት ነው አንተን ለማስጠቆር ሊሆን ይችላል። ብራዘር ገባ? ወንድ ልጅ ነህ፣ የከተማ ልጅ ነህ ንግግርን ስንሰማው። ስለዚህ አሁን ይሄ ሁሉ ህዝብ የተበደለ ህዝብ ነው። በእናትህ ዛሬ እንደውም ይሄን አካውንት ማለት ነው ልንገርህ፣ ልክ ነው። ይኸውልሽ ወንድሜ በቃ ይኸውልሽ የኔ አባት ስሚኝማ ወንድሜ አንዴ ስማኝ አንዴ ማሚ አንዴ ዝም በል ማሚ። ኦቴፍ ላከልኝ አሁን 2024 ላይ የሄኖክ ፎቶ አለው ወንድሜ። ይሄ አካውንት 2024 ማለት ከ2 ዓመት በፊት ነው። እንደዛ የለውም። ይሄው ሌላ ከወንድሜ 5 ጥያቄ ተጠየቀ። 5ቱንም ሌላ መልስ ነው ዝመልሰውና ላሳየኝ። እኔ ይሄው ካንዱ ስማኝ ማነው አንዴ ልንገር። እኔ ይቅርታ አንዴ ቆይ ስም ማን ነው? አንተ ቤት ላይ ሌባ እንዲሰርቅበት ኒክ ቤትን ሰተህ ከሆነ ትጠይቅበታለህ እና ከተጠያቂነት አያመልጥም። ግን ያው ሁሉም አንድ ላይ ሌባ ስለሆኑ ማንን ይጠይቃል? ሄሉዬ እኔ ሌላ ጊዜ ቀጥልበታለሁ። ቀጥሉበት። ጊፍተሩ እኮ ብሩን ነው የወሰደው። ምንድን ነው ሌብነት? እንትን ልትገባ ነው ሙዚቃ በቃ ግባ። ያ የሰጠውን ገንዘብ ወሰደ ጊፍተሩ። ስሜን ታውቀዋለህ እኮ ምን ነው አላውቀውም። ማሜ ታውቀዋለህ ስሙ? ቆይ ጆን ሲያወራ ልሰማ ፈልጌ ነው። በቃ ግባ ተጫወት። ኧረ በህግ አምላኬ ሰው እየደወለልኝ አውርተናል የሚለው ስምህ ማን ነው? መናገር አልፈለግም ስምህን። ቆይ በጠዋት ደወልና ሰላም ፕሬዚዳንት ማለት እሱ ይሄንን ኒክ ባከራየበት ሰዓት የትኛውን ኒክ ነበር የሚጠቀመው? ይሄ አሁን ሄኖክ ኤልያስ የሚባል በየትኛው ነበር የሚጠቀመው? አከራይቶት ስንት ዓመት እንግዲህ በሱ ቁጥጥር ስር ካልሆነ ማለት ይሄ ራሱ የተከራየው ሰውዬ ምን አይነት አደራ ጠባቂ ቢሆን ነው? አስበዋል ጌታ። ልክ የሚፈጽመውን ነገር ከፈጸመ በኋላ ወስዶ ሰጠው። ኢሜል ለምን አልቀየረም ምናምን፣ እንዴት አልቀየረም? እሱ ራሱ እንዴት ጉድ አልሰራው? ገብቷል? እንዴት ነው የመለሰለት? የሚፈልገው ፖይንት በጣም ታማኝ ነው። እንደውም ታማኝነቱን ያየ ነው። ናይ የሆነ ነገርማ አለ ወይ? ዋቱ ጅራ አባ እንዴ የሌለ እኔ በጊፍት ልባርከው ይግባ። ዘረፈ የተባለው ሰው ለምሳሌ ተጠቅሞበት እንደዚህ አይነት ሌባ ከሆነ ኒኩን የሚፈልገውን ነገር ካደረገ በኋላ እንዴት መለሰለት? ባደር ኒክ አንድ ጊዜ በአንተ ቁጥጥር ስር ከሆነ እኮ ፓስወርድ ትቀይራለህ፣ ምን ትቀይራለህ፣ አንተ አውት ትሆናለህ ወዲያው። ያ እንዴ እንደገና ጊፍት ይሰጥበት ነበረ። ሌቭሉ ደግሞ ከፍ አድርጎታል። ገብቷል? በጣም ጊፍት የሚሰጥበት ከሆነ አከራይቸው ነው ብቻ ነው እንዴ? እኔ ያው ነገር አለ። ዋቱ ጅራ እያንዳንድሽ እዚህ የተቀመጥሽው አጀንዳ ፍለጋ ነው ወይም ደግሞ ለመስጠት። ኦሬዲ ማሜ ልጄን የሚመጣው አመት ነው ማስተምረው አሁን ብር የለኝም ካለ የሆነ ነገር አለ። የሆነ ነገር ከጀርባቸው አለ። ሄሉዬ ወደ አጀንዳሽ ተመልሰሽ ዶሴውን ከፍተሽ ብትመረብሪው በጣም ብዙ ቦታ ልደርሽ ትችያለሽ። ነገራችን በጣም ግን እድለኞች ብር ተበልተሃል ወይ? ብዙ ሰው ብር እየተበላ ነው አለኝ በጠዋት ማለት ነው።
ሲለኝ ከዛ በኋላ እሱ ፊት ለፊት ነው ብር ተበልተሃል ወይ እያለው ማን ነው? የምን ብር አልኩት። አይ አንድ የሆነ ጊፍተር አለኝ። ማን የሚባል አልኩት። ሄኖክ አለ። ማንን ነው እየበላ ያለው አልኩት። አይ በጣም ብዙ ሰው እየተበላ ነው ያለው እና አንተም ተበልተሃል አለኝ። አይ እኔ አልተበላሁም አልኩት። ሄኖክ የሚባል ሰው አታውቅም አለኝ። ኧረ እኔ አላውቅም አልኩት። ልክ ነኝ ብራዘር? ልክ ነህ። እኔ ለአንተ ሄደው ስልኬን ከየት አመጣህ አልኩት። ሁሉ ምንድነው ቴክስትን አይ አንተ እንደተበላው ሰው ስልክን እናጣለን ወይ አለኝ። ኦቨር ዘጌት ስልክን በስልክ ቀጥታ ነው የደወለልህ እንዴ? ቀጥታ በስልክ ቁጥር ነው የደወለው። ሜቢ እዛ አካውንቱን የዛን ቀን ተቀብሎት እዚህ ጋር አረቢ እና የዛን ቀን ሜቢ አካውንቱን ያለ ሴት የተበላች አለች እንዴ አለች ወይስ ሁሉም መፈንቅለ ወንዶች ናቸው? ይሄ ልጅ አሁን ምስኪን ይመስለኛል። ባይዘው ይሄ ልጅ ልክ ፋሚሊ ለምንድን ነው ካልክ ያ ልጅ አታሎ እኛንም ብር በልቶ ናይ ከሄኖክ ራስ እንዳትወርዱ። ሄኖክ ለአንተ ብቻ ለምን ታማኝ ሆነ? ይሄን ሁላ ጊዜ ተከራይቶ በስነ ስርዓት እንካን ይክም ብሎ እንዴት ነው የተዘዋወራችሁት? እንዴት ማለት እንዴት ዝውውሩን እንዴት ተፈራረምክ? ከስርቆሽ በኋላ እንደዚህ የለም እንዴት ነው? የለም እንኳን አካውንት ሰጥቶት በቃ እንደዚህ ምናምን ብለህ ሙዲያዝ የሆነ ነገር ብቻ ብሎት በሆነ ሲስተም ይሄ ልጅ አታሎት ሊሆን ይችላል። ሜቢ እዛ ላይ ደግሞ አይደለም ማሚ እንደዛ አይደለም። ቀላል ነገር አንዴ ግባና ማለት ነው ሲቲንግ ላይ ግባና ከዛ በኋላ ሎጊን ሂስትሪ ያለ አይደል? ሎጊን ሂስትሪ ስክሪን ልጁ የትኛው ነው ሌባው? አሁን ኒኩን የተቀበለው ወይስ ዋና ያኛው? አሁን እኮ ሰራቂው ስሙ ራሱ ሄኖክ ነው ወይስ ኒክኔሙ ብቻ ነው የተከራየው ሄኖክ? ማን ነው የሰፈርሽ ልጅ? ይሄ ኒኩን ያከራየው ወይስ ዋናው? ፎቶ ራሱ የራሱ ነው፣ በካሜራ ይገባ ነበር። ይሄ ዋናው ማለት ነው አሁን የዘረፋቸው ቢባል ያ ኢንሻት አድርገህ አሳየን። ሎጊን የተደረጉትን ማለት ነው ያሳያል። እዛ ላይ ገብተው የነበሩትን ያሳያል። ምን ስልኮች እንደነበሩ ያሳያል። በካሜራ ይገባ ነበር ማለት ነው። እንደዚህ እንትን ያ ድምፁን አይደብቅ ምን አይደብቅ ምናምን በጭንቅላት ብቻ ነው ታክቲክ የሰራባቸው ወይስ ጥንቆል አለበት እዚህ ጉዳይ ላይ? ገስ ይሁን ነገር የለም። እንዴት ነው ይሄ? አይደለም ሄሉ እኔ እንደዚህ የሚሸወደው ገስ እኔ 1,500,000 የሰጠ ጊፍተር ለምሳሌ ነው የምለው የሰጠ ጊፍተር 1 ሚሊዮን ብር ሰረቀኝ አይታየኝም። ሄሉ ብሩን ነው የወሰደው። በቃ እየዞረ የሰጣቸውን ለቅሞ ወስዶ አካውንቱን መልሶ ሄደ። በዚህ ነው እንጂ የማየው ዘረፈ ማለት አፈንዝዝ አደንዝዝ ነው የሚባለው። አስበው ለማሜ አንድ ቀንም ጊፍት ሰጥቶት የማያውቀው በጆሮ ብቻ ስለ ላምበርጊኒ ምናምን ሲያወራለት ተወሱሶ ካላስገባ ብሎ ሲለማመጥ ይሄ ነገር አለ። ይሄ ደግሞ በስነ ስርዓት ኒኩ መለሰለት ታማኝ ነው መጣ። ከምን ነፃ ለመውጣት ማን ሊያምነው ነው? ምንድነው የሚያወሩት? ከዛ መጣ። ይሄ ራሱን እኮ ነው ያጋፈጠው። ይሄኛው ይሄ አዲስ አበባ ግሩፕ እንዳለ የሆነ ነገር አቅዶ ጽፎ ምናምን ነው የመጣው የድራማ ሚዲያውን ለመቆጣጠር። ታክሲ ላይ ቦሌ ልንሄድ ነው ብለው ታክሲ ውስጥ 12 ሰዎች ሞልተው አንዱን ግለሰብ ሻሻ እንደሚሰሩት ማሜን ምናልባት ሻሻ ሰርተውት ሊሆን ይችላል። ኢንኬስ እቺ 1 ሚሊዮን ግን ሰጥቶኛል የሚለው ውሸት ነው። እንደገና ራሱ እኮ ንግግራቸው ላይ እንኮ እኔ ጆን ስለተኛ ነው እንጂ 500,000 አንተን አልጠይቀም አለው። ግን 500,000 ሲጠይቀው አለኝ ብሎ ሰጥቶታል ወይ ነው? አልሰጠው። ገብቷል? እዚህ ግን እኔ 1 ሚሊዮን ተበልቻለሁ ነው። 500,000 አንተን ጠይቃለሁ እኮ አይደለም ያለው። 500,000 ጨምሬ እሰጥሃለሁ እኮ ያልኩህ ነው ያለው። አሁን ለምሳሌ 100,000 ያስገባልኝና 500,000 ጨምሬ እሰጥሃለሁ ስሰጥ 500,000 ብር ጨምሬ እሰጥሃለሁ። እሱን ያተበላም የተበላው ምን እንደሆነ ታውቃለህ?
ቃል የገባለት ላምበርጊኒ ፋንታሲውን ነው ያ ኮንዶሚኒየሙ እጁ ፋንታሲውን ነው የተበላው። 3ቱ አይፎኖች እጁ አልገባም። ትልቁ ጫማ እጁ አልገባም። ገብቷል። ይሄ ነገሮቹ ነው እጁ አልገባም። እንዴት ያኑላ ህልሙስ ከቶኝ ይሄዳሉ? እሺ ጆዳንኤል እንዴት ወደ 1 ሚሊዮን ብር ተበላ? ጊፍተሩ ከሆነ አንዳንዴ ካለ እንትን ትላለህ። ገባ ወንዶች እንደዚህ ነገር እንትን አይልም ጣጣ የለም ምናምን ይላሉ። እንደዚህ አይደለም ጆዳንኤል 1 ሚሊዮን ብር አምኖ እስከ መስጠት የደረሰው ምን ያህል ጊፍት ቢሰጠው ነው? ይሰው 1.4 ሚሊዮን ኮይን እንኳን እሱ ስንት 1.4 ሚሊዮን ኮይን የሰጠ ግለሰብ 1 ሚሊዮን ዘረፈኝ ትያለሽ እንዴ? ነው ብሩን ወሰደ ነው የምትይው? ጊፍቱን የራሱን ጊፍት እኮ ነው የወሰደው። በቃ ከቲክቶክ ሊሰናበት ፈለገ። እንደበላችሁኝማ ተጠራራትም ብሎ የሰጣቸው ይዞረ ላቅመውባቸው ተሰናበተ። አካውንቱን መልሶ እኔ በዚህ ነው የማየው። ሄሉ እሺ ቴክስት ተላላኩት ለባክስ ነገር እንደዚህ እሺ አንዴ እንትን ልበልልህ ሉሊት እኔ እዚህ ብዙ ብር የተበሉ ልጆች አሉ። እንኳን ለሚያረለም ያ ልጆች እዚህ አመጣላሉ። የቲክቶክ ብር ግን የሸሌ ብር ነው እንደዚህ በአንድ ጊዜ ታይቶ የሚጠፋ። ለማንኛውም እነማሜ ህልም ነበራቸው። ህልማቸው ዶሃ ሆኖ ቀረባቸው። እስቲ ሁላቸውም ደረሰኝ ያሳዩ። ምን እንደዚህ እንዲያምኑ ያደረገውን ኢንተርቪው ለመደረግ እናንተ ፍቃደኛ ከሆናችሁ ሄሉ ማሜ ግን ወይ በራሳችሁን ኢንተርቪው አድርጉ ወይንም እኛን አሳምኑ። አለበለዚያ የቅዠታችሁ ተካፋይ አንሆንም። ምድረ ቅዠታ ሄሉ ማሜ ግን በእችን ሰበብ አድርጎ ብር የሚለምን ከሆነ ለልጄ ማስተማሪያ ብሎ ምናምን እኔ አሁን በአንድ ጌም አገኘዋለሁ አለኝ ጻፈልኛ። በአንድ ጌም ካገኘው ልጁን የሚመጣው አመት ነው ትምህርት ማስተምረው ለምን ይላል እኮ ለምን ይላል? እችን ሰበብ አድርገው ሁሉም ተበላን ያሉት በተቀላላ ብር እርዳታ የሚያሰባስቡ ከሆነ ብር ስጡን ብለው የሚለምኑ ከሆነ የዛን ጊዜ ሄሉዬ የዚህ ነገር ላይ በስነ ስርዓት መሄድ አለብን። ስራችን ብለን እንይዘዋለን። እንደውም 1 ሚሊዮን በባንክ በማዘዋወራቸው ምናምን እንላለን። ለምን ራሳቸውን ያሉት? አዎ በስነ ስርዓት ወደ ፖለቲካ መሬት አውርደን እንሄድበታለን። ስማ ጌታ በቃ አንድ ላይቭ ላይ ስታመጣ የነበረችው ልጅ እንዴት አያት እና ሴፉን ከሰሰችው ደግሞ እኔ ጎደለ ፊቷ ብቻ ነው የሚታየው። ሙሉ መጤት ነበረበት ነው ካሳዩስ ከነምናምኑ ነው ሲወጣው ለማየት ፈልገ ነው። በቃ ካሳዩስ ከነምናምኑ ነው እንጂ ምንድነው ፊት ካሳይሽ እስከነምናምንሽ ያሳይ ያለበለዚያ ታሳይ። ሴፉን የከሰሰችበት ነገር ነው የገረመኝ። እኔ እሱን አላየሁትም እኮ ይልዬ ኢቢኤስን እስቲ በደንብ አሰሚ። ቆይ የቱ ጋር ነበር? ኤሰጂርቲ ኢንተልቲ ኤሰጂርቲ ዮኑፍቲ ሴፉ ፋንታዬ ነው። ታዲያስ አዲስ ነው። ታዲያስ አዲስ እንደዚህ ያለም ክላሲካል አንደግራችሁ ድርሹ ዳና ድሮ ሳውቃት እንትና ነበረች። አሁን እንደዚህ ወር ግን ይመቻት ድጋሚ እኔ እዚች ልጅ የሀብት ምንጭ ምን እንደሆነ ማወቅ ፈልጋለሁ። ይሄ እንትን አይደል ከዛሬ 3 አመት በፊት ሴፍ ፋንታው ላይ ስትቀርብ ደና ታይት እንኳን ለብሳ ኢንተርቪው ያልሰጠች አቀማመጥ ራሱ ማታውቅ የእውነት በጣም የሚደብር እንትን የነበራት ነበረች። የለም አሁን ሴት ጉርድ ከለበሰች የሆነ መድረክ ላይ ከተቀመጠች እግሯን ተሰበስባለች። በቃ ረስታው እግሯን እንደዚህ ከፍታ ነው የምትስቀው የነበረውና እንትን የላትም ምናምን አልኩኝ። አሁን እንዴ ተበልዛ መታ ቀይ ሆነች ምን ሆነች እና ግን ይመቻት። በረከት ገበሬዋ ነው የሀብቷ ምንጭ ባይዘው ያ በረከት ገበሬዋ ነው። በረከት ገበሬዋ ደግሞ ምንድነው የሀብቷ ምንጭ? አሁን እንግዲህ ከሀገር ያስወጣት ማለት ነው። ገናኘን በጣም ደስ ብሎኛል። ቀንን በቀናት ሳምንታትን በሳምንታት ወራትን በወራት አመታት ላይ የሚጨምርልን ፈጣሪ አዲስ ሰዓት አዲስ ቀን ስለጨመረልን በምህረት ስለደገፈን እናመሰግናለን። እንግዲህ
ሰው ጋይስ የሱ ጸጉር ያለውን ነው ረጅም ያደርግና እንዲህ ምናምን ሲያደርጉ ጌታ አስበው እንዲህ ነጭ ጸጉር ለዛው ማርገው ነው እናቴቱ እኔ ራሴን እየሸወድኩ ነው የሚመስል አስበው እንዲህ ያርክና ነጭ ጸጉር ለዛው ከፊት ጋር ከመንጋይ የማይል በሳምንቱ ድጋሚ ተገናኝተናል ማለት ነው። ኢትዮጵያ ውስጥ ክረምት ነው። ሌላ ዓለም ላይ ያላችሁ እንግዲህ ሰመር ታይም ነው መሰለኝ ፏ ያላችሁ ነው። እኛ ጋር ግን ክረምት ነው። ክረምቱ እንግዲህ ፍቅር ያደራጃል፣ ቤተሰብ ያሰባስባል። ትልቅ ጸጉር አድርጋለች፣ ጡቷ እንደዚህ ከፍታለች ምናምን፣ ግን ስታወራ አንድ ወንድ እንደዚህ ራፕ ስታይል ምናምን። አሁን እንኳን ገና አልመጣላትም። የምትጠቀማቸው ኮስሞቲክስ እንትኖች የለም ይሄ ሜካፖች ምናምን ይሆነ ይሄ ጥፍሮች ገና ከአካሄዷ ጋር አልሄድም። ዋኖስ የምትባለው እንደዚህ ናት። የሆነ የቤት ድባቡ የሚታወቀው ክረምት ሲመጣ ነው ኢትዮጵያ ውስጥና እንግዲህ ክረምት ሲመጣ ደግሞ የክረምት ቪዲዮዎች፣ አዝናኝ ነገሮች በጠቅላላ ሶሻል ሚዲያዎች ጋይስ ሙሉ ገላህን መቅላት ትችላላችሁ እንዴ? ምን አይነት ኬሚካል ነው ይሄ የምትቀቡት? ነው የተነክራችሁ የሚወጣ አለ ጋይስ አለ እንዴ? ሌላ እናንተ የማታውቁት ነገር የለም አለ እንዲህ ገብተህ እንዲህ ስትወጣ ነጭ ሆነ የምትወጣ አለ እንዴ? እንደዚህ ያለ ምን ብሊች ነው የሚባል ምን ነው የሚባል? እሺ እንደ ታሪኩ እህት ናት እኮ ጋይስ ብሊች የእውነት እንዲህ ገብተህ ስትወጣ